አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የአላባ ቤተሰቦች እንዴት ናችሁልኝ? አማን ናችሁ ወይ? ደህና ናችሁልኝ? እኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። በዚህ አጋጣሚ ለቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ አበረታቱኝ። ውድ ቤተሰቦቼ የምትመለከቷት ከተማ ሀገራችን ኢትዮጵያ ናት ማለት ነው። የመጣሁበት ቀን እስካሁን እለቃለሁ ብዬ ነበረ ቪዲዮን፣ ግን እንዲህ ቪዲዮ ውስጥ ገብቼ ሲባዳድገው አገኘሁኝ። አዲስ አበባ ነው ሽገር ይችን ትመስላለች ማለት ነው። ማሻአላ ሀገራችን ቅውጥ ቅውጥ ብላለች። ማሻአላ እንዴት ደስ እንደምትል እና ያንን ቀን ሙሉ ምሽቱን እንዲህ በመኪና ስንሽከረከር ነበረ ያደር ነው ማለት ነው። ግማሽ ማታውን እስከ 6 ሰዓት ከምሽቱ 1 ሰዓት ጀምሮ እስከ 6 ሰዓት ድረስ እንዲህ መዲናችን አዲስ አበባ ስንሽከረከር ነበረ። ማሻአላ እና በጣም ደስ ይላል። እና እንዴት ናችሁ አላችሁ ወይ? በጣም ተጠፋፍተናል። እኔም ጠፍቻለሁኝ። ኧረ እስቲ ዩቱብ ይሽተትሽ፣ ደህና ደህና ሽታ ይሽተትሽ በሉኝ እስቲ። የምር በጣም ነው እንትን አለኝ፣ በጣም አስጠላኝ። መጀመሪያ በጣም ጉጉት ነበረኝ እዚህ ከመጣሁ በኋላ ቪዲዮ መልቀቅ ምን የምር በጣም ነው ደስ የሚለው እንትኑ ማለት ነው። ማለቴ ለሚሰራ ሰው በጣም ደስ የሚሉ ቦታዎች አሉ። እዚህ አላባ ውስጥ ራሱ ብዙ ነገሮች የሚሰሩት ወደ ገጠር ወጣ ብንል እርሻ ምናምን ማሳ ብዙ ነገር አለ። ሰው ልስራ ካላ ማለት ነው ብዙ ነገር የሚሰራ ነገር አለ። ግን ዘግቶኛል፣ ለምን እንደሆነ አላውቅም። እና ብቻ ያው እስቲ ዱአ አድርጉልኝ፣ እስቲ አበራታቱኝ፣ ሰብስክራይብ አድርጉልኝ። ለቤት አዲስ የሆናችሁ እስቲ በኮሜንትም እስቲ አበረታቱኝ፣ እስቲ ከጎን የሆኑ እና ያው እኔ እንዳልኳችሁ ያው ትንሽ ቪዲዮ ሰርቼ ነበር ማለት ነው። አሁን ዛሬ እንግዲህ 2ኛ ቀን እንደዛ ትላንት ነው መሰለኝ። ትላንት ነው የሰራሁት እና በዛ ቪዲዮም እንደነገርኳቸው ብዙ ነገሮች እኔ እንዳሰብኩኝ ሳይሆን እንዳላሰብኩኝ ነው የሆኑት። ብዙ ነገሮች ደግሞ ኢትዮጵያ ከመጣሁ በኋላ አጋጥሞኛሉ። ብቻ ያው አልሐምዱሊላህ ማለት ነው ለሁሉም ነገር። ያው እኔ በእርግጥ ግማሹን አምናለሁ እንደሚያጋጥመኝ ማለት ነው። ከመቶ 50% እንደሚያጋጥመኝ መጀመሪያም ውስጤን አሳምኜ ነበረ። ያው ስመጣ ግን ከመቶ 90% አጋጠመኝ። የብቻ ያው አልሐምዱሊላህ ማለት ነው። ወላሂ ያው ሚያልፍ ራሱ አልመሰለኝም። ብቻ ያው አልሐምዱሊላህ ማለት ነው። አለ አይደል ብዙ ነገር ሰው ጋር ናችሁ፣ ብዙ ነገር ትፈተናላችሁ፣ ብዙ ነገር እንጃ። ብቻ ውስጤ ፍቃደኛ ሆኖ ዩቱብንም ደግሞ ከሰራውኝ አንድ ቀን እንዲህ ያጋጠመኝን ነገር ገጠመኝን የምነግራችሁ ይሆናል ማለት ነው። ያው ውስጤ ፍቃደኛ ሲሆን ለመናገር ዝግጁ ሲሆን እነግራችኋለሁ። ብቻ ያው ሁሉም ነገር ለኸይር ነው፣ አልሐምዱሊላህ ማለት ነው። በኢትዮጵያ ኑሮ ውድነት ደግሞ እስካሁን ድረስ ያለ ስራ መቀመጥ ያው ቀላል አይደለም። እስካሁን ድረስ ደግሞ ያው የሚያሳስበኝም ነገር ያው እሱ ነው፣ ስራ አለመያዜ ነው። ወይ ዩቱቡን አልሰራውም ወይ ደግሞ ስራ አላስኩኝም፣ ቋሚ ስራ ምናምን አላስኩኝም። ያው ያንን ስራ ቢይዝ ግን ያው ራሴን ወጣ ስል ምን ስል ዩቱቡንም ይሰራው ነበር። እና አንድ ስጋት የሆነኝ በዚህ ሰዓት ያው ስራ አለመስራቴ ነው። ብቻ እስቲ ዱአ አድርጉልኝ ማለት ነው። የምር ያው ከስደት መልስ ብዙ ነገር በሀገራችን ብንገባ እንደዚህ ተማረን ነው የምንመጣው። ከመጣም በኋላ ግን ከትንሽ ከ5 ወራት በኋላ በቃ ኑሮ ውድነቱ ያማርረናል ማለት ነው እንደገና። እና ብቻ ያው አልሐምዱሊላህ ማለት ነው። የምር እኔ አማርሬ አይደለም። ብቻ አፍያ ይስጠን፣ በሀገራችን አፍያ ይስጠን። ትንሽዬ የምትንቀሳቀሱት ነገር ካለ ደግሞ ያው የበለጠ ደስ ይላችኋል፣ ትኖሩበታላችሁ። እዚህ ከውጭ ሀገር የሚሻለው ነገር በቃ ሀሳብ የሚባል ነገር የለም። አሁን ስለ ኑሮ ውድነቱ ምን በዛችኛው በሰዓቷ እንጂ ከዛ በኋላ
እንደ ውጭ ሀገር የሆነ ጭንቀት ራስን ማስጨነቅ ምናምን የለም። ሀሳብም ቢሆን የሚካፈላችሁ እህት፣ ወንድም፣ እናት፣ አባት ሊሆን ይችላል። በቃ በብዙ በኩል ያው የሚረዳችሁ ሰው በቃ በሀሳብም ቢሆን የሚረዳችሁ ሰው እያያችሁም ስለሆነ ከውጭ ሀገር ይለያል ማለት ነው። ውጭ ሀገር ላይ ብር እጃችሁ ላይ ቢኖርም ሀሳብ ከኛ ምንም መቼም እንትን አይልም አይለየንም ማለት ነው። ሁሌም በሀሳብ በጭንቀት ነው ያለነው እዛ እያለን ማለት ነው። ራሴ የሚያሳለፍኩት ነገር ስለሆነ እንደዛ ነው እላችኋለሁ። እዚህ ግን ያው አልሐምዱሊላ ያንን ግን አሪፍ ያለውኝ አልሐምዱሊላ። ያው የቀሩትንም ነገር ደግሞ አላህ ያስተካክልልን፣ እናንተንም ደግሞ ለሀገራችሁ ያብቃችሁ እላችኋለሁ። ውድ ቤተሰቦቼ ሀገርን የመሰለ ነገር የለም። ተመቻችቷችሁም ብላችሁ ለመኖር ኢትዮጵያን የሚመስል ነገር የለም። ግን ያው ችግሩ የኑሮ ውድነቱ ነው። በጣም ተዋጧል በዚህን ጊዜ በጣም ከምነግራችሁ በላይ ለእኔ አዲስ ሆኖብኝን ያው እዚህ ያለ ሰው ይህን ነገር ሁሉ አምኖ ተቀብሎ እየኖረበት ነው። ግን ከዚህ ከውጭ ሀገር ለምንመጣው ልጆች በጣም ነው ግራ የሚያጋባን ማለት ነው። እና ብቻ ያው አልሐምዱሊላ ማለት ነው። ብቻ የራሳችን ሰላም የቤተሰቦቻችንን ሰላም አላህ ይጠብቅልን እንጂ ብቻ ያው ይከብዳል። እና ያው በአጋጣሚ ማሻአላ ወላሂ አዲስ አበባም ማለት ነው እንዲህ ትሆናለች ብዬ በጭራሽ አስቤ አላቅም። ሌላ አንድ ዱባይ ነው ያላችሁ የምር ማሻአላ። እስቲ ድምፄንም እያዳመጣችሁ በዛ ውስጥ ውብ የሆነችን ኢትዮጵያን ተመልከቷት እስቲ ማሻአላ እንዴት ደስ እንደምትል እና ነው እላችኋለሁ ውድ ቤተሰቦቼ። እና እንዴት ናችሁልኝ? እንዴት ይዟችኋል? ወላይ በጣም ናፍቃችሁኛል የምር ወላይ በጣም ዶሮ ዙረቱ ምኑ በቃ ብዙ ነገር ይሄ ነው ብዬ ልነግራችሁ እከሌ ብዬ ማላወራችሁ ብዙ ከልብ የምወዳችሁ ጓደኞቼ፣ የዩቲዩብ ቻናል ቤተሰቦቼ ሁላችሁም ማለት ነው እወዳችኋለሁ። አላህ የሀሳባችሁን እያንዳንዱ ሰው ሀሳብ አለን እንደ መልካችንም ሀሳባችን ይለያያል። ያው ያሰብነውን ነገር አላህ ያሳካልን ማለት ነው። አላህ ይጠብቃችሁ በያላችሁበት ሁላችሁንም። ለሀገራችሁም አላህ ያብቃችሁ። ቤተሰቦቻችሁን አላህ ሰላም ያርግላችሁ። እና ለዛሬ የነበረን ቆይታ ይህን ይመስል ነበረ። በሌላ ቪዲዮ በአዲስ ብቅ እስከምንል ድረስ በያላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አሰላሙ አለይኩም።